ሰላም እንዴት ናችሁ? ዛሬ ደግሞ የምንመለከተው ኢየሱስ ብቸኛ አማላጅና ብቸኛ መካከለኛ ሆኖ የምናምንበት የምንቀበልበት መጽሐፍ ቅዱሳዊ ምክንያት ምንድነው? ሶስተኛው ምክንያት ላይ ደርሰናል። ባለፈው ሁለት ምክንያቶች አይተናል። ዛሬ የምንመለከተው ኢየሱስ ብቸኛ አምላክ፣ ብቸኛ አማላጅና ብቸኛ መካከለኛ ሆኖ የምናምንበት መጽሐፍ ቅዱሳዊ ትምህርት ሶስተኛ ክፍል እናያለን። የምናምንበት ምክንያት ኢየሱስ እውነተኛ ሰው በመሆኑ ነው። ኢየሱስ እውነተኛ ሰው በመሆን እንደኛ ተቆጥሯል። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ተብሎ በመጽሐፍ ቅዱስ ተገልጿል። እሱ እውነተኛ ሰው እንደኛ እኛ ባለፍንበት ሁሉ ያለፈ እውነተኛ ሰው ኃጢአትን ያልሰራ ግን እኛ ባለፍንበት ሁሉ ያለፈ ፍጹም ሰው እንደሆነ መጽሐፍ ቅዱስ ይነግረናል። ፍጹም ሰውነቱ ለምልጃው እጅግ በጣም አስፈላጊ እንደሆነ መጽሐፍ ቅዱስ ያስተምረናል። ሰዋዊ ማንነቱ እጅግ በጣም ለአማላጅነቱ እንደሚጠቅመው መጽሐፍ ቅዱስ ያስተምረናል። ኢየሱስ ስለኛ አማላጅ ሊሆን የቻለው ፍጹም ሰው ስለሆነ ነው። ሰውነቱ በተለይም ለመካከለኛነቱ ሰውነቱ በእግዚአብሔርና በሰው መካከለኛ ሆኖ እንዲሆን እጅግ በጣም ይረዳዋል። ስለዚህ ኢየሱስ ፍጹም ሰው እንደሆነ መጽሐፍ ቅዱስ ሰብአዊ ማንነት እንደነበረው እንደኔና እንዳንተ እንደተቆጠረ መጽሐፍ ቅዱስ ይነግረናል። ይህ ደግሞ አስፈላጊነቱ ለምንድን ነው? ለምልጃው እጅግ በጣም አስፈላጊ ነው። አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 5 ላይ እንደሚነግረን የሆነው ኢየሱስ ክርስቶስ በሰውና ሰው የሆነው ኢየሱስ ክርስቶስ በእግዚአብሔር እና በሰው መካከለኛ ለመሆን ነው። ሰውነቱ ያስፈለገው እንደኔና እንዳንተ ሰው ሆኖ መቆጠሩ ያስፈለገው በእግዚአብሔርና በሰው መካከለኛ ለመሆን ነው። አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 5 ላይ ይህንን ይነግረናል። ጳውሎስም በትምህርቶቹ ላይ የኢየሱስን ሰብአዊነት አጉልቶ ያስተምራል። ኢየሱስ ሰው የሆነበት ኢየሱስ ሰብአዊ ማንነት የተላበሰበት ዋና ምክንያት ምንድን ነው ሲባል ሰብአዊነቱ ለምልጃ ነው። በእግዚአብሔርና በሰው መካከለኛ ለመሆን ነው ይላል። ምክንያቱም ክርስቶስ ስለ እኛ እንደ አንዱ ሆኖ ወክሎ ለዘላለም ባለበት በሰማያዊ ስፍራ ቤተ መቅደስ ውስጥ አማላጅ ሆኖ ለመኖር ነው። ስለኔ ስላንተ ሊያማልድ ከኛ እንደ አንዱ ስጋ ለበሰ። ይህ ደግሞ ሰብአዊነት የሚጠቅመው ባለበት በሰማያዊ ስፍራ በእግዚአብሔር ዘንድ አማላጅ ሆኖ ስለኔና ስለናንተ እንዲታይ በሰማይ ባለችው ቤተ መቅደስ በእግዚአብሔር ዘንድ ሊያማልድ እንዲችል ነው። ኢየሱስ ሰው ነው፣ ፍጹም ሰው ነው፣ ኃጢአትን ያልሰራ ሰው ነው። ይህ ሰውነቱ ደግሞ ለምልጃና ለመካከለኛነት እንዲረዳ ነው። መጽሐፍ ቅዱስ ዕብራውያን ምዕራፍ 2 ከቁጥር 17 እስከ 18 ይህንን ሰውነቱን ያረጋግጥልናል። ዕብራውያን ምዕራፍ 4 ከቁጥር 15 ይህንን ትምህርት ያረጋግጥልናል። ዕብራውያን ምዕራፍ 5 ከቁጥር 7 እስከ 11 ይህንን ትምህርት ያረጋግጥልናል። ዕብራውያን ምዕራፍ 7 ከቁጥር 23 እስከ 25 ይህንን ትምህርት ያረጋግጥልናል። ዕብራውያን ምዕራፍ 8 ከቁጥር 1 እስከ 2 ይህንን የክርስቶስ ሰውነታዊ የሆነ ሰብአዊ የሆነ አገልግሎቱን ሰብአዊ የሆነ ምልጃውን የሚያረጋግጡልን የጳውሎስ ትምህርት ናቸው። ማንም በማይችልበት ሁኔታ ማንም ሊሆን በማይችልበት ሁኔታ ከኛ እንደ አንዱ ተቆጥሮ በበቂ ሁኔታ ስለኛ ማልዷል፣ ይማልዳል። እስከ ዓለም ፍጻሜ ድረስ በእግዚአብሔር ፊት በክርስቶስ ኢየሱስ ለሚያምኑት በእርሱ በኩል የሚመጡትን ሊማልድላቸው ይችላል። ስለዚህ ሌሎች አማላጆች አያስፈልጉም። እሱ ብቁ አማላጅ፣ እሱ እኛ ባለፍንበት ሁሉ መንገድ አልፎ ስሜታችንን፣ ሐዘናችንን፣ ደስታችንን መረዳት የሚችል እሱ ፍጹም ሰው ነው። ለዛ ነው እግዚአብሔር የሱን ምልጃ ሳትስፋይ ሆኖ የሚቀበለው። እግዚአብሔር ተደስቶ የክርስቶስን ምልጃ የሚቀበለው እሱ ፍጹም ሰው ስለሆነ ነው። ስለዚህ በዚህ ፍጹምነት ውስጥ በመምጣት የክርስቶስን ምልጃ እንድትጠቀሙ እጋብዛችኋለሁ። ጌታ ኢየሱስ ይባርካችሁ። አሜን።